ከእኔ ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፉ እንደነቃ ሰው አነቃኝ። እርሱም የምታየውንም ምንድነው አለኝ። እኔም እነሆ ሁለንተናው ወርቅ የሆነውን መቅረዝ አየሁ። የዘይትም ማሰሮ በራሱ ላይ ነበረ፣ 7ም መብራቶች ነበሩት። በራሱም ላይ ለነበሩ መብራቶች 7 ቧንቧዎች ነበሯቸው። 2 የወይራ ዛፎች አንዱ በማሰሮ በስተቀኝ አንዱም በስተግራ ሆኖ በአጠገቡ ነበሩ አልሁ። ከእኔም ጋር ይነጋገር የነበረው መልአክ መልሼ ጌታዬ ሆይ እነዚህ ምንድን ናቸው አልሁት። ከእኔ ጋር ይነጋገር የነበረውም መልአክ መልሶ እነዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታዬ ሆይ አላውቅም አልሁ። መልሶም በዙሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዙሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎች ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። የእግዚአብሔር ቃል ሃሌሉያ ወደ እኔ እንዲህ ሲል መጣ። የዙሩባቤል እጆች ይህንን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔር ወደ አንተ እንደላከኝ ታውቃላችሁ። የጥቂቱን ነገር ቀን የናቀ ማን ነው? እነዚህ 7ቱ ደስ ብሏቸው በዙሩባቤል እጅ ቱንቢውን ያያሉ። እነዚህም በምድር ሁሉ የሚዘዋወሩ የእግዚአብሔር ዓይኖች ናቸው ይላል። የእግዚአብሔር ስም የተመሰገነ ይሁን። ዛሬ ጌታ የሰጠኝ ቃል ቁጭ ብዬ እያነበብኩ ካለሁት ላይ ነውና ጌታ መልካም አምላክ ነው ወገኖቼ። በእናንተ የተጀመረ በእናንተ ያልቃል። እግዚአብሔር በእናንተ የጀመረውን ሳይጨርስ ሞት እናንተን አያገኛችሁም፣ ወይንም ደግሞ ከዚህ ምድር ማለፍ አያገኛችሁም። እግዚአብሔር በሕይወታችሁ የጀመረውን ነገር ይፈጽማል። ጌታ ኢየሱስ ይባርካችሁ። ቀናችሁ የተባረከ ይሁን። ወንጌላዊ ሲሳይ ነኝ።